እንዴት ናችሁ? ውድ የሉሲና ኢንተርቴይንመንት ቤተሰቦቻችን፣ ቪዲዮውን ማየት ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ስቫልባርድ ወይም ፀሐይ መውጣትን የምትረሳበት ቦታ። ስቫልባርድ በአርክቲክ ውቅያኖስ ውስጥ በጥልቁ ውስጥ የሚገኝ የኖርዌይ ደሴቶች የተፈጥሮና የሰው ልጅ ዘላቂ መንፈስ ምስክር ነው። ይህች ራቅ ያለና አስደናቂ ውብ ምድር ፀሐይ ለወራት መውጣቷን የምትረሳበት ምድር ናት። በምድር ላይ የሰሜናዊ ጫፍ ቋሚ ስፍራ መኖሪያ ነች። የስቫልባርድ ታሪክ ከባድ የአየር ንብረት፣ ልዩ የዱር አራዊት፣ ፈርቀዳጅ የሰው ልጅ መላመድና የአየር ንብረት ለውጥ ጥላ ጋር የተሸመነ ውስብስብ ቴፕ ነው። የአርክቲክ መልክዓ ምድራዊ አቀማመጥ አስደናቂ ውበት የነዋሪዎቿን የመቋቋም አቅም የሚያሟላበት ቦታ ሲሆን፣ ይህም የበረዶና የሰዎች ጥረት ሲምፎኒን ይፈጥራል። በስቫልባርድ ውስጥ ያለው ሕይወት ከአርክቲክ ወቅቶች ሪትም ጋር በማይነጣጠል ሁኔታ የተቆራኘ ነው። የዋልታ ምሽት ከ100 ቀናት በላይ የሚረዝም የጨለማ ጊዜ የማይታለፍ ፈተና ሊመስል ይችላል። ሆኖም ስቫልባርዳውያን ይህንን የተራዘመ ድንግዝግዝ በመላመድ ብቻ ሳይሆን ተቀብለውታል። ዓለም ጥንካሬ ኃይል የማያቋርጥ ማሳሰቢያ ነው። አጋዘኖች እምብዛም ባልሆኑ እጽዋት ላይ ይሰማራሉ። ወፍራም ፀጉራቸውን ንክሻውን ጉንፋንን ይከላከላል። የአርክቲክ ቀበሮዎች ከንጹህ ነጭ ካፖርት ጋር ወደ በረዷማ መልክዓ ምድራዊ አቀማመጥ ይዋሃዳሉ። በአጭር የበጋ ወራት ወደ ስቫልባርድ የሚጎርፉ የአርክቲክ ተርንስ፣ ፓፊን እና ሌሎች ፍልሰተኛ ወፎች ጥሪ ሰማዩን ሕያው ያደርገዋል። ዋልሩሶች በበረዷማ የባህር ዳርቻዎች ላይ ይንሸራተታሉ። የእነሱ ግዙፍነት በአካባቢው ውሃ ውስጥ ስላለው የተትረፈረፈ የባህር ሕይወት ምስክር ነው። ስቫልባርድ ለእነዚህ ፍጥረታት በጣም አስፈላጊ መኖሪያ ነው። በዓለም ውስጥ በሰዎች እንቅስቃሴ እየጨመረ የሚሄድ መቅደስም ነው። ይሁን እንጂ ይህ ስስ የሆነ የሕይወት ሚዛን አደጋ ላይ ነው። የአየር ንብረት ለውጥ አርክቲክን በፍጥነት እየለወጠው ነው እና ስቫልባርድ በዚህ ዓለም አቀፍ ቀውስ ግንባር ቀደም ናት። የበረዶ ግግር በረዶዎች በሚያስደነግጥ ፍጥነት ወደ ኋላ እያፈገፈጉ ይገኛል። ይህም የፕላኔቷን ሙቀት መገለጫ ነው። አብዛኛው መሬት ስር ያለው ፐርማፍሮስት እየቀለጠ መሰረተ ልማቶችን አስጊና የታሰሩ የሙቀት አማቂ ጋዞችን እየለቀቀ ነው። ለፖላር ድብ አደንና የባህር ስነ ምህዳር ጤና አስፈላጊ የሆነው የባህር በረዶ በአስደንጋጭ ፍጥነት እየጠፋ ነው። እነዚህ ለውጦች
ላይ አስተያየት ካላችሁ ኮሜንት እንድትጽፉልንና በቀጣይ ቪዲዮ እስክንገናኝ መልካም ጊዜን ተመኘሁ።